ጤና ይስጥልኝ ውድ የዩቲዩብ ቻናል ተከታታዮች፣ የሰዓቱን አጫጭር ዜናዎች ይዤላችሁ ቀርቤያለሁ። በመጀመሪያ በትግራይ ክልል ከፍተኛ የተባለ የመሬት መንቀጥቀጥ ተመዘገበ። በትግራይ ክልል ከተሞች በሪክተር ስኬል እስከ 5.6 የተመዘገበ የመሬት መንቀጥቀጥ መከሰቱ ተዘገበ። የጀርመኑ የስነ ምድር ሳይንስ የጥናት ማዕከል ትናንት ቅዳሜ ጥቅምት 1 2018 ዓ.ም በአካባቢው ሰዓት አቆጣጠር ከምሽት 1 ሰዓት ከ01 ላይ የመሬት መንቀጥቀጡ አጋጥሟል ብሏል። የአሜሪካ ጂኦሎጂካል ሰርቬይ በበኩሉ ከመቀሌ ሰሜን ምስራቅ 56 ኪሎ ሜትር ርቆ 5.2 እና 5.6 የተለኩ ሁለት ርዕደ መሬቶች በተከታታይ መመዝገባቸውን አስታውቋል። ይህ የመሬት መንቀጥቀጥ በትግራይና አፋር ክልሎች የተለያዩ አካባቢዎች መሰማቱን ጨምሮ ገልጿል። በትግራይ ክልል መቀለ ከተማ የሚገኘው የቢቢሲ ዘጋቢ ቅዳሜ ምሽት 2 ጊዜ የመሬት መንቀጥቀጥ መከሰቱንና ንዝረቱ ከዚህ ቀደም ካጋጠሙት የመሬት መንቀጥቀጦች ጠንከር ብሎ የሚሰማ እንደነበር ዘግቧል። በትግራይ ለ2 ጊዜ በ17 ደቂቃ ልዩነት ያጋጠመው የመሬት መንቀጥቀጥ በሬክተር ስኬልስ 5.6 መለካቱን የጀርመኑ የስነ ምድር ሳይንስ ጥናት ማዕከልም መዝግቧል። የአሜሪካ ጂኦሎጂካል ሰርቬይ በበኩሉ ቅዳሜ 9 ሰዓት አካባቢ በሬክተር ስኬል 4.2 የተላከ ሌላ የመሬት መንቀጥቀጥ ከመቀለ በሰሜን ምስራቅ አቅጣጫ 47 ኪሎ ሜትር ርቀት ባለ ቦታ ላይ መድረሱን ገልጿል። ቅዳሜ ምሽት ከደረሱት የመሬት መንቀጥቀጦች የመጀመሪያው የተመዘገበው ከመቀለ ከተማ 56 ኪሎ ሜትር ርቀት ባለ ቦታ ላይ መሆኑንም የአሜሪካ ጂኦሎጂካል ሰርቬይ መረጃ ያሳያል። የመሬት መንቀጥቀጥ ንዝረቱ በመቀለና በሌሎች የትግራይ አካባቢዎች የተሰማ ነበር። በትግራይ ከተሞች ባጋጠመው የመሬት መንቀጥቀጥ የደረሰ ጉዳት ስለመኖር እስካሁን የተባለ ነገር የለም። የመሬት መንቀጥቀጡ የተከሰተው በ10 ኪሎ ሜትር ጥልቀት ላይ መሆኑን የገለጸው የጀርመን የስነ ምድር ጥናት ሳይንስ እንዲህ አይነት የመሬት መንቀጥቀጦች ለመሬት ውጫዊ አካል ቅርብ በመሆናቸው በደንብ ሊሰሙ ይችላሉ ሲል አብራርቷል። ቮልኬኖ ዲስከቨሪ በበኩሉ 5.5 የተመዘገበ ንዝረት ከውቅሮ ከተማ 23 ኪሎ ሜትር ርቀት ላይ መሰማቱን መዝግቧል። የርዕደ መሬቱ ንዝረት ከውቅሮ በተጨማሪ በሻጉባይ፣ ዶሎ፣ በእዳጋ ሐሙስና በአዲግራት ከተሞች እንደተሰማ ድረገጹ ጨምሮ ገልጿል። በትግራይ የመሬት መንቀጥቀጥ ሲሰማ ይህ የመጀመሪያው አይደለም። ባለፈው ዓመት የካቲት ወር ላይ በእነዚህ አካባቢዎች ተመሳሳይ መጠን ያለው የመሬት መንቀጥቀጥ አጋጥሞ ነበር። በስምጥ ሸለቆ አካባቢ የሚገኙት የኢትዮጵያ ከተሞች ለርዕደ መሬት የተጋለጡ መሆናቸውን ይናገራል። ግብጽ የውሃ ደህንነቷን ለማስጠበቅ አስፈላጊ እርምጃዎችን ትወስዳለች አሉ ፕሬዝዳንት አልሲሲ። ኢትዮጵያ በአባይ ወንዝ ገንብታ ካስመረቀችው የህዳሴ ግድብ አንጻር ግብጽ ብሔራዊ ጥቅሟንና የውሃ ደህንነቷን ለማስጠበቅ አስፈላጊ የሆኑትን ሁሉንም እርምጃዎችን እንደምትወስድ ፕሬዝዳንት አብደል ፈታህ አልሲሲ ተናገሩ። ፕሬዝዳንቱ ኢትዮጵያ ታላቁ የህዳሴ ግድብን በማስተዳደር ላይ እየተከተለችው ባለው ኃላፊነት የጎደለው አካሄድ ላይ አገራቸው እጇን አጣጥፋ አትመለከትም ብለዋል። አልሲሲ በዋና ከተማቸው ካይሮ ለተካሄደው 8ኛው የውሃ ሳምንት ተሰብሳቢዎች በቪዲዮ ባስተላለፉት መልእክት ግብጽ ዲፕሎማሲ እና ዓለም አቀፍ ተቋማት በይበልጥ በተባበሩት መንግስታት ድርጅት ላይ መተማመኗ እንደ ድክመት መቆጠር የለበትም ብለዋል። ግብጽ ታላቁ የህዳሴ ግድብ ከአባይ ወንዝ የምታገኘውን የውሃ መጠን ይቀንስብኛል ስትል አጥብቃ ስትቃወም የነበረ ቢሆንም ፕሬዝዳንቱ እሁድ ዕለት ባደረጉት ንግግር ላይ ግን ባለፉት ሳምንታት በሱዳን ውስጥ ለተከሰተው የጎርፍ መጥለቅለቅ የኢትዮጵያን ግድብ ተጠያቂ አድርጓል። ኢትዮጵያ ግድቡ ተገቢ ባልሆነ ሁኔታ እያስተዳደረችው በመሆኑ ባልተመጣጠነ የውሃ ፍሰት ምክንያት ባለፉት ቀናት በሁለቱ የታችኛው ተፋሰስ ሀገራት ውስጥ ጉዳት ደርሷል ብለዋል። ፕሬዝዳንቱ በንግግራቸው ላይ ከግድቡ ምርቃት ከጥቂት ቀናት በኋላ የተከሰተው ነገር በግድቡ የስራ ሂደት ላይ ህጋዊ አሳሪ ስምምነት እንዲደርስ ያቀረብነውን ጥያቄ ትክክል መሆኑን የሚያሳይ ማስረጃ ነው ብለዋል። አልሲሲ ኢትዮጵያ የታችኛው ተፋሰስ አገራትን አስቀድማ ሳታሳውቅ ወይም ሳትተባበር ወጥነት የሌለው ውሃ ትለቃለች ሲሉም ወንጅለዋታል። የኢትዮጵያ የውሃ እና ኢነርጂ ሚኒስቴር ግብጽ ህዳሴ ግድብ በአግባቡ ባለመተዳደሩ ምክንያት የተለቀቀ ውሃ በሱዳን ጎርፍ እንዳስከተለ በመግለጽ ከዚህ በፊት ያወጣችውን መግለጫ በሐሰት የተሞላና ተንኮል አዘል በማለት ውድቅ ማድረጉ ይታወሳል። ታላቁ የኢትዮጵያ ህዳሴ ግድብ ባይኖር ኖሮ ባለፉት ወራት በኢትዮጵያ ደጋማ ቦታዎች የታየው ከፍተኛ ዝናብ ሱዳንና ግብጽ ውስጥ በሰው ህይወትና በመሰረተ ልማት ላይ ታሪካዊ ውድመት ሊደርስ ይችል እንደነበር በመግለጽ በወቅቱ ምላሽ ሰጥተዋል። አልሲሲ ሀገራቸው የወሰደቻቸውን የዲፕሎማሲያዊ እርምጃዎች የጥንካሬ መገለጫ፣ የብስለትና በንግግር የማመን የናይል ተፋሰስ ሀገራትን ፍላጎት አደጋ ላይ ሳይጥሉ ለመጠበቅ የተደረገ መሆኑን አክለዋል።
የግብፁ ፕሬዝዳንት ድርቅና የውሃ መጥለቅለቅ በሚኖርበት ወቅት የውሃ አለቃን ለመቆጣጠር የሚያስችል አሳሪ የሆነ ስምምነት በሁለቱ የታችኛው ተፋሰስ ሀገራት ያካተተ ስምምነት እንዲኖር የጠየቁ ሲሆን በላይኛው የተፋሰስ ሀገራት የእድገት ፍላጎትና የታችኛውን ተፋሰስ ሀገራት ከጉዳት ለመከላከል በሚኖር ሚዛን መካከል ብቸኛው አማራጭ ነው ብለዋል። ፕሬዝዳንቱ ግብጽ በአባይ ወንዝ ላይ የሚኖርን የተናጠል እርምጃን የማትቀበለው ዓለም አቀፍ አሰራሮችና ስምምነቶችን ወደ ጎን ስለሚል የተፋሰሱ አገራትን ፍላጎት ስጋት ላይ ስለሚጥል እንዲሁም የፍትህንና መረጋጋት መርሆችን ዝቅ ስለሚያደርግ መሆኑን በንግግራቸው ላይ አንስተዋል። ልማት የአንድ ሀገር ብቻ ጉዳይ አይደለም ያሉት አልሲሲ የወንዙ ህዝቦች የጋራ በሆነ ኃላፊነትና በትብብር ብቻ ሊጠበቅ የሚችል መብት ነው፣ የተናጠል እርምጃ አይደለም ብለዋል። በህዳሴ ግድብ ግንባታ ወቅት ለ14 ዓመታት በተለያየ ዙር የተደረገውን ድርድር የጠቀሱት ፕሬዝዳንቱ የሁሉንም ፍላጎት ከግምት ያስገባ አሳሪ ህግና በመብቶችና በግዴታዎች መካከል ሚዛን የጠበቀ አስገዳጅ ስምምነትን ታሳቢ ያደረገ ፍትሃዊና ብልሃት የተሞላው የዲፕሎማሲ መንገድ እንደነበር ተናግረዋል። ፕሬዝዳንቱ በንግግራቸው ካይሮ ኢትዮጵያ ያስቀመጠቻቸውን የልማት ግቦች የሚያሟሉ በርካታ ጥሩ ቴክኒካዊ አማራጮችንና የሁለቱን የታችኛው ተፋሰስ ሀገራት ጥቅም የሚያስጠብቅ ሀሳብ አቅርባ እንደነበረ ጠቅሰዋል። ነገር ግን እነዚህ የግብጽ አማራጮች የፖለቲካ ፍላጎት ባለመኖሩና በጠባብ የፖለቲካ ሀሳቦች የሚመራ የተናጠል እውነታውን የመጫን ፍላጎት ብቻ ሊገልጽ በሚችል ግትርነት ተቀባይነት ሳያገኝ ቀርቷል ብለዋል። አልሲሲ ወንዙ የሁሉም የተፋሰሱ መንግስታት የጋራ ንብረትና በብቸኝነት ሊያዝ የሚችል የጋራ ሀብት ነው በማለት በናይል ላይ ብቸኛ የሉዓላዊነት ሀሰተኛ ይገባኛል ጥያቄ ተቀባይነት እንደሌለው አመልክተዋል። ግብጽ በዓለም ላይ የውሃ እጥረት ካለባቸው ሀገራት መካከል መሆኗን የጠቀሱት ፕሬዝዳንት አልሲሲ ከአገራቸው 100 ሚሊዮን ህዝብ 98% የውሃ ፍላጎታቸውን የሚያገኙት ከአባይ ወንዝ መሆኑን ጠቅሰው የህልውና ጉዳይ ነው ሲሉ አስቀምጠውታል።